አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? ውድ የቻናሌ ቤተሰቦች እንዲሁም ያልሆናችሁ ሰብስክራይብ እያደረጋችሁ ቤቴን ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አንድ ሺህ አስገቡኝ እስኪ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ። ዛሬ ደግሞ የመጣሁት የፍሬንድሽፕ መዝናኛ ማዕከልን ነው ማሳያችሁ። የሚገርም ቦታ ነው እላችኋለሁኝ። ከትልቁ ፎቅ ያኔ ንግድ ባንክ ፎቅ ፊት ለፊት ነው የሚገኘው እላችኋለሁ። እዛው አካባቢ ነው እና የሚገርም ነው። ለምታውቁት ታውቁታላችሁ፣ ለማታውቁት ደግሞ እናንተ ነው እና የሚገርም አዲስ አበባ ከመጣችሁ ይህንን ቦታ ሳትጎበኙ እንዳትሄዱ እላችኋለሁኝ። ይኸው እንደምትመለከቱት እንግዲህ በጣም ፏ ያለ ነው። የሚገርም ውሃ ሰው ሰራሽ ሐይቅ አለው። የሚገርም አረንጓዴ ስፍራ ነው። በጣም ደስ የሚል ለቀልብ የሚማርክ ቦታ ነው እላችኋለሁኝ። እና ይሄ እንደምትመለከቱት እንግዲህ በመግቢያው ገባልንና ይህ ነው እንዴ ምን አይነት ቦታ ነው ደግሞ ይሄ ምናምን ነገር ብዬ እዚህ ጋር እንደገባን ትንሽ እንትን መጠጣት ነበረብኝ፣ ሻይ ምናምን ነገር። እኔ ሻይ አልፈልግም ቡና ነው ብዬ ቡና አዘዝኩኝ። ጓደኛዬ ደግሞ ቡና ጠጣንና እሱ ሻይ ጠጣ፣ እኔ ቡና ጠጣሁኝና ከዛ አለፋን። በዚህ የሚገርም ቦታ ቀጥ ብለን ነው ደግሞ ሐይቅ ነበረና እኔ ውሃ ወዳለሁኝ ያው ደስ ይለኛልና በዚህ ጋር ስመለከት የሚገርም ካፕሎች ተያይዘዋል እላችኋለሁ። እዚህ ጋር እንደገና ደግሞ ሙሽሮች ይነሳሉ ማለት ነው። ይሄ በቃ የሚገርም ቦታ ነው ማለት ነው ምናምን ነገር ብዬ እነ ካሜራማኑን በቃ መልክ እያሰራ ፎቶ ያነሳል እያልኳችሁ ከዛ ወደዚህ አለፋንና የሚገርም ውሃ ነው ያልኩኝና ሄድ ብዬ ስመለከት ጭራሽ ውስጥ ላይ አሳ ምናምን አለ ማለት ነው። እኔ ደግሞ ለአነሳ ስላረጠው አይቻን ምናምን ነገር አሉኝ። እሺ ብዬ ወጣሁኝና ምናምን ነገር ከዛ ወደ ላይ ወጣን። ይሄ ነገር ምናምን ነው ብዬ ትንሽ ቆም ብዬ ሳስተነተንኩኝ በኋላ በጣም ወደ ራሴ መለስ አልኩኝና ይሄ ነገር ተፈጥሮ ነው ሰው ሰራሽ ነው ምናምን ነገር ብዬ ስመለከተው ሰው ሰራሽ ነው። ከዛ እሺ በቃ ብዬ ወደዚህ ወክ እያደረግኩኝ ሄድኩኝ እላችኋለሁ። ጀላብያችንን ለብሰን ያኔ ጅሙዓ ነበርና ቀኑ ጀላብያችንን ለብሰናል። ከዛ ፏ ብለን እስች ጋር አረንጓዴ ቦታ ትንሽ ያረፈንና የት አድርገን ከዛ ወደ ላይ ቃና ልንሄዳችኋለሁኝ። እዚህ ጋር ስመለከት ህዝቡ በቃ የሌለ በጣም ተመስጦ ራሱ ጋር እየተወያየ ነው ማለት ነው። እንዲህ አይነት ቦታ ባይዘው በጣም ደስ የሚል ነገር አለው። በጣም ወደ ራስ መመለስ። ከዛ ዞር ብዬ ስሾፍ ወደዚህ ሱብሃነክ በጣም የሚገርም የሆነ ቦታ ነው። እዚህ ጋር መጣንና ደግሞ ሌላ ሬስቶራንት አለ ስላችሁ ካፌ ያለ ማለት ነው። ካፌ ያለ እንዴ ደግሞ እዚህ ምንድን ነው ምናምን ነገር ስለ በርገር እስኪ ሜኑ አንጣልኝ ብዬ ሜኑ ስመለከት እንዴ በርገርኛ እዚህ ጋር 400 ብር ያዘነኝ ይበል ለካ እዛ 800 ብር ነው። አረ እንደምንድን ነው ውድ ነው ምናምን ነገር ብዬ እስኪ ለማንኛውም አንድ አንጣልኝ እስኪ ጣዕሙ ቢለይ ነው ብዬ ስበላው ያው ነው ማለት ነው። አሪፍ ነው ብቻ ግን ያን ያክል እንትን አልልባችሁም። ያው ውስጥ ስለሆነ እነሱም የቤት ኪራይ ምናምን ነገር ውድ ስለሆነ ያን ለማጣጣት እዚህ ጋር እዚህ አየንና በጣም እንደዚህ ቦታ በጣም ገርሞኝ ነበርና በጣም ደጋግሜ እንትን አልኩት። ወደዚህ መጣንና የሆነ አስፓልት ነገር አለ የማያልቅ ማለት ነው። እንዞራለን እንዲህ ህዝቡ እየሰራ ነው ምናምን ዝም ብሎ ፎቶ ይነሳል። ዝም ብሎ በራሱ መንገድ ይመስጠጣል ህዝቡ እላችኋለሁኝ። ከዛ ወደዚህ መጣ ብለን አረንጓዴ ቦታ ሆነ። ይሄ ምንድን ነው በዚህ ሰዓት በዚህ በፀሐይ ምንድን ነው አረንጓዴ ምን እያደረጉት ነው ምናምን ብዬ ስለካ እያንዳንዱ ቦታ ላይ ቧንቧ ተገጥሞለታል። ቧንቧዎቹ በስነ ስርዓት በቃ በጣም ቁጥጥር ይደረግባቸዋል። እዚህ ጋር ደግሞ በቃ ልጅና እናት የሌለው ፏ እያሉ ነው እላችኋለሁ። አንድ አይነት ለብሶ በቃ ወደዚህ መጣ ብዬ ወደዚህ ስዞር ደግሞ ዙሬ የት እመጣለሁ? እዛው ባህሩ ማለት ነው። ህዝቡ በቃ እንዳለ ዙሪያውን ከቦ ይመለከታል ማለት ነው። ያው እዚህ አዲስ አበባ እንደምትማውቁት ያኔ በጣም የስራ ብዛት አለና ሁሉም በጣም የሚተነፍሰው በቃ የሆነ ፕሮግራም አድርጎ ነው እና እዚህ ጋር ስመለከት ደግሞ ሙስሊሞች ናቸው እዚህ ጋር ተጋብተው በቃ የሌለ ወክ እያደረጉ ነው ማለት ነው። በቃ የሌለ ደስ ይላሉ አለባበሳቸው። ሙሽሮቹ ምናምን ነገር ፏ እያሉ ነው። እንዴ ምንድን ነው ምናምን ነገር ብዬ ልጆቹ ሳይቀሩ ሌላ ደግሞ እዚህ ጋር ተመልከቱ ሌላ ነገር ማለት ነው። ደግሞ ሌላ ሙሽራ እንደ አልቅም እንደ ምናምን ነገር ብዬ ብዙ ናቸው አይዘው ያላስገባቸውም እንጂ ወደዚህ መተን ወደ 4 ኪሎ መልከታንና አራንት ምንድነው ወደዚህ አትመልከት ደግሞ ምንድነው ፖለቲከኛ ነው ተብሎ 4 ኪሎ ፈልጎ ነው ተብሎ ደግሞ ትታሰራለህ ምናምን ነገር ብዬ ዞር ብዬ ወደዚህ ሹፍ አድርጌ ስቴዲየም ነው የሚመስለው። ከዛ መጣላቸዋለሁኝ።
ከዛ ወደ መውጫ እንግዲህ በቃናል ምናምን ነገር ብዬ እንውጣ ምናምን ነገር መግሪብ አዛን ተብሎ ነበርና መውጣት መውጫ እኔ በገቡበት መውጣት ይቻላል መስሎኝ ወደዛ ወጣ። ስለዚህ ጋር እንደገና ደግሞ የሆነ ችፕስ ምናምን ይችላል ልግዛ እንደገና አረተው ምንድን ነው በአንድ ቀን ብርህን ጨርሰህ ልትሄድ ነው እንደ ምናምን ነገር ብዬ በዚሁ ልወጣ ስል አይ አይቻልም ምናምን ነገር ባባ ተመለስ፣ በዚህ መውጭ መግቢያ ነው በዛኛው መውጫ ፊት ለፊት ላይ እንደገና ደግሞ እንትን አለላችኋለሁ ማን ነበረ ሸራተን ሆቴል አለላችኋለሁ። ሸራተን ንግባና የሆነ ነገር ጥቀምሰን እንውጣ እንዳራዛ ዝም ብለህ ሄደህ ጅርግባና ሶላትን ሰግደህ ውጣ። ስለዚህ ጋር እንደገና ደግሞ የሚገራርም የሚያፋር እና ይህ ሁሉ የራያ ልብስ ለብሰው ፎቶ ይነሳሉ። እስኪ ገባ አድርጋቸው ይገባል በዚህ ጓዝ ጓዝ እያልን ከዛ በመጨረሻ ወደ መውጫው ስንሄድ ህዝቡ በቃ የሌለ ሙስሊሞች ያኔ መግሪብ አዘን ስለተባለ ለሶላት ወጣ ወጣ እያሉ ነው። አብረን እነሱን ተከትለን ወጣ አንላችኋለሁኝ። ዘመዶቼ ላይክ እና ሰብስክራይብ እንዳይረሳ፣ ሰብስክራይብ እያደረጋችሁ አበረታ